ይህ በቂርቆስ ክፍለ ከተማ ወረዳ 7 ኮሚኒኬሽን ጽሕፈት ቤት የተዘጋጀ የሚቀርብላችሁ ምልከታ የተሰኘ ዝግጅታችን ነው። በዚህ ዝግጅታችን በወረዳ አስተዳደሩ የሚከናወኑ የልማትና የመልካም አስተዳደር ስራዎች እየተዳሰሱ ይቀርባሉ። ሰላም ጤና ይስጥልኝ። ይህ ወረዳ 7 ኮሚኒኬሽን ነው። ምልከታ በተሰኘው ዝግጅታችን አምባሳደር ባርክ እስጢፋኖስ ቤተክርስቲያን ያለውን የወንዝ ዳርቻ ስራ እናያለን። አብራችሁን ቆዩ። አዲስ አበባ በእድገትና በለውጥ ጎዳና ላይ ትገኛለች። መንግስት ዘርፈ ብዙ የልማት ስራዎችን እያከናወነ ይገኛል። ከነዚህ ስራዎች ውስጥ አንዱ አምባሳደር ባርክ እስጢፋኖስ ቤተክርስቲያን ያለው የወንዝ ዳር ስራ አንዱና ተጠቃሽ ነው። አብራችሁን ቆዩ። በቂርቆስ ክፍለ ከተማ ወረዳ 7 ከአምባሳደር ፓርክ እስከ እስጢፋኖስ ቤተክርስቲያን የተሰራው የወንዝ ዳርቻ ስራ አንዱ የአዲስ አበባ ውበት እንደሆነ ይነገራል። ይህ የወንዝ ዳርቻ ስራ 24 ሰዓት በመስራት በየደረጃው ያለው አመራር ከህብረተሰቡ ጋር በመቀናጀት ስራው ላይ የነቃ ተሳትፎ አድርገዋል። በወንዝ ዳርቻው በፊት የነበረው ገጽታ ቆሻሻ የሚጠራቀምበት፣ ወንጀል የሚሰራበት፣ ለነዋሪዎች የጤና ጠንቅ ከመሆኑም በተጨማሪ የደህንነት ስጋት የነበረበት አካባቢ ነበር። አሁን እየተሰራ ባለው የወንዝ ዳርቻ ስራ ለጤና ተስማሚ ምቹና ማራኪ ተደርጎ በመሰራቱ ሙሉ በሙሉ የአካባቢው ገጽታ ተቀይሯል። አምባሳደር ፓርክ ጀምሮ እስከ እስጢፋኖስ የነበረው ወንዝ ዳርቻ ጥሩ ነው። በፊት የነበረው እንደዚህ በጫካ ተለብሶ በሰላም ስጋት የነበረው አሁን ጽዱ ሆኖ ህብረተሰቡ አገልግሎት የሰጣ መንገድ ተጨናንቆ የነበረ አሁን ደግሞ ሰው በዚህ መንገድ በሰላም ጥሩ አየር ያገኘ የሄደ ነው። በፊት ጫካ ለብሶ የነበረ ቦታ ሌባ መንገድ ላይ ሞባይል ሰርቆ የሰረቀ እዚህ ገብቶ የሌባ መደበቃ የነበረው አሁን ደግሞ ጥሩ አየር የሰጠው ለህብረተሰቡ ጥሩ አየር የሰጠ መንገድ በዚህ ህብረተሰቡ ይሄዳል። ሰላም አሁን ምንም ስጋት የለም። 24 ሰዓት የሄደ ሰው በሰላም ይሄድ። ከአሁን በፊት የወንዝ ዳርቻ ላይ በጣም የሚያስጠላ የነበረበት፣ በጣም ቆሻሻ የነበረበት፣ በተለይም ለሰው ልጅ ለጤና ችግር የሆነበት ሽንት ቤቶች ከወንዝ ዳርቻ ጋር የሚገናኙበት የተለያዩ ኬሚካሎች፣ የጋራጆች ቆሻሻዎች በሙሉ ከወንዝ ዳርቻ ጋር የሚገናኙበት የነበረበት ሂደት ነበራል። አሁን ግን ኮሊደሩ ባመጣው መሰረት በተለይ በወንዞች ዳርቻ ላይ ሰፊ የሆነ በጀት በጅቶ በተለይ የወንዝ ዳርቻ ላይ ሰፊ ስራ እየተሰራ ይገኛል። ቆሻሻዎችም የጠፉበት ደረጃ ነው። ለሰዎችም እንድንዝናናበት ምቹ ሁኔታዎች የተፈጠረበት በየአካባቢው ስንሄድ ማረፊያ ያለበትና ወንዞችም በተቻለ መጠን ንጹህ እየሆኑ የመጡበት ደረጃ የደረስንበትና አሁን ከጤና እክልነት ነፃ የሆነበት ሂደት አለ የሚል አስተያየት አለኝና ይህ የወንዝ ዳርቻ በተለይ እንደ ወረዳ 7 ደግሞ በየሳምንቱ የሚደረግ የጽዳት እንቅስቃሴ ወንዞች ላይ የሚጣሉ ማንኛዎቹም ቆሻሻዎች ላይ የማጽዳት ስራዎች የተሰሩበትና አሁን ንጹህ የሆነበት ምቹ የሆነበትና ለማረፊያነት ለተለያዩ ለመዝናኛነት የሆነበት ሂደቶች አሉ የሚል አስተያየት ነው። በወንዝ ዳርቻው አካባቢ የእግረኛ መሸጋገሪያ ድልድዮች፣ ፋውንቴኖች፣ መብራቶች፣ ማረፊያ ወንበሮች ዘመናዊና ልዩ ሆነው መሰራታቸው ለአካባቢው ድምቀትና ውበት ሆነዋል። ይህ የወንዝ ዳርቻ ከተማዋን በሚመጥን መልኩ መሰራቱ በአካባቢው በንግዱ ዘርፍ ለተሰማሩ አካላት ትልቅ አስተዋጽኦ እንዳለውም ይነገራል። የወረዳ 7 ገጽታ የሆነው የወንዝ ዳርቻ ለአካባቢው ማህበረሰብ ምቹና ጤናማ አካባቢ ከመፍጠሩም በላይ ለህብረተሰቡ የመዝናኛ ቦታ አማራጭም ሆኗል። ኮሪደር ልማት እንደ ለህብረተሰብ ተደርጎ ነው የተሰራው። ህብረተሰቡ ደግሞ በትንሹ 5 ነገሮች ኮሪደር ልማት ላይ ተጠቃሚ ሆነዋል። አንደኛው ኮሪደር ልማት የአካባቢው ኢንቫይሮንመንቱ ጋር ተያይዞ እየተሰራ ነው። ለኢኮኖሚ ተደርጎ ኮሪደር አካባቢ ተደርጎ ነው የተሰራው።
ሁለተኛው ሰው ራሱ እንዲዘናና አካባቢ ጋር ሄዶ መዝናናት የሚፈልግ ከሆነ ሌላ ቦታ ሄዶ ከሚዘናና እዚህ መጥቶ ኮሪደር ልማት አካባቢ መጥቶ እንዲዘናና ተደርጎ ነው የተሰራው ኮሪደር ልማት። ሁለተኛ ትራፊክ የምንለው የመንገድ መጨናነቅ ሰው ወክ ሲደረግ ለስራ ሲወጣ ኮሪደር ልማት አካባቢ ጥሩ ኢንቫይሮንመንት እያየ የሄደ ወክ እንዲያደርግ ነው ተደርጎ የተሰራ ኮሪደር ልማት። አራተኛው ለመኪና ፓርኪንግ ተደርጎ ተሰርቷል። ኮሪደር አካባቢ የተሰራው ስራ ነው። ስለዚህ ኮሪደር ልማት ብዙ ነገሮች ለኢንቫይሮንመንትም ለህብረተሰቡም ጥሩ ተደርጎ ነው የሰራ መንግስት። ስለዚህ ይሄ ደግሞ የተሰራ ደግሞ ህብረተሰቡ በደንብ መጠበቅ ይሄን ማንከባከብ ብዙ ብር ፈሰስ ተደርጎ ስለተሰራ ይሄን መጠበቅ የራሱ ድርሻ መውሰድ አለበት ማለት ነው። በዚህ ስራ ውስጥ የወረዳችን አመራሮች 24/7 በማስተባበር ሲሰሩ የነበረ ሲሆን እንዲሁም የተለያየ ሙያ ያላቸው የህብረተሰብ ክፍሎች በስራው ላይ ተሳታፊ ነበሩ። አሁን አዲስ አበባ በኮሪደርና በወንዝ ዳርቻ ልማት ውበቷ የበለጠ እየደመቀ ተመራጭ ከተማ ስትሆን ለቱሪስቶች መዳረሻ ቀዳሚ ከተማ እየሆነች እንደሆነ በየጊዜው የሚወጡ መረጃዎች ያሳያሉ። ከአምባሳደር ፓርክ እስከ እስጢፋኖስ ቤተ ክርስቲያን ያለው የወንዝ ዳርቻ ልማት ስራ 2.5 ኪሎ ሜትር የሚሸፍን ሲሆን በዚህም የመዝናኛ ቦታዎች፣ የእግረኛ ማረፊያ ወንበሮች፣ የሳይክል መንገዶች እንዲሁም የመጸዳጃ አገልግሎቶችና የልጆች መጫወቻ ባካተተ መልኩ የተሰራ ነው። በዚህ የወንዝ ዳርቻ ልማት ስራ ሁሉም እንደ ግሉ ሀብት በመቁጠርና በመንከባከብ መጠበቅ አለበት እያልን የዛሬውን ፕሮግራማችን በዚህ እናጠናቅቃለን። ይህ ፕሮግራም ያቀርብኩላችሁ አስናቀ ይሁኔ ነኝ። ሰላም።